መከላከያ ስትመርጥ አንድ ሴት ሙሉ መረጃው ሊኖራት ይገባል ጥቅሙ ጉዳቱ የመሳሰሉት ስለዚህ ዛሬ ስለ ሉፕ መከላከያ ነኝ እሱ ምንድነው ቲም ይመስል ዲቫይስ ሆኖ ማህፀን ውስጥ ይገባል እርግዝና እንዳይፈጠር ይከላከላል እንዴት ነው የሚከላከለው አንደኛ ለስፐርም ቶክሲክ የሆነ ኢንቫይሮንመንት ይፈጥራል ማለትም ቀጥታ ይገለዋል ሁለተኛ ደግሞ እንዳይንቀሳቀስ ማለት ነው የማህፀንን ፈሳሽ ያወፍርበታል ሰው ወደ እንቁላላችን አይደርስም ተሳስቶ ተንቀልቅሎ እንቁላልን እንኳን ቢያገኝና ፈርቲላይዜሽን ቢፈጠር ራሱ የማህፀንን ግድግዳ ያሳሳውና ኢምፕላንቴሽን ኦር ያጽንስ እንዳይዝ ይከላከላል ማለት ነው ስለዚህ ሉፕ መጠቀም ጥቅሞቹን ስናይ አንደኛ እርግዝና የመፈጠር እድሉ ከ1% ያነሰ ነው አንዴ ማህፀን ውስጥ ከገባ በኋላ ደግሞ ከ10 ዓመት እስከ 12 ዓመት ያገለግላል በየቀኑ ኪኒን ምናምን ሜንቴናንስ የሚያስፈልገው ነገር አይደለም ልክ ከማህፀን ሲወጣ ደግሞ ያቺ ሴት ወደ እርግዝና ለመመለስ ምንም አይነት ጊዜ አይፈጅባትም በተጨማሪ ደግሞ እንደ ኢመርጀንሲ ኮንትራሴፕቲቭ ያገለግላል ማለትም ልክ ያልታሰበ ግንኙነት ወር አስገድዶ መድፈር የገጠማት ሴት በ5 ቀን ውስጥ ሉፕ ካስገባች አንደኛ ፈርቲላይዜሽን እንዳይፈጠር ያደርጋል ከተፈጠረ ራሱ ኢምፕላንቴሽን እንዳይፈጠር ያደርጋል ስለዚህ ጉዳቶቹ ምንድናቸው የሚለውን ስናይ አንደኛ ማህፀን ውስጥ ሲገባ ህመም ይኖራል ከገባ በ21 ቀን ውስጥ የማህፀን ኢንፌክሽን ሊያጋጥመን ይችላል ተመልሶ ሊወጣ ይችላል ማለትም ኤክስፐልሽን የምንለው አንዳንዴ ሬርሊ ከ1001 ሰው ላይ ደግሞ መቅደድ አይነት ነገር ሊያመጣብን ይችላል በወር አበባ ሰዓት ደግሞ ከበፊቱ ለየት ያለ ቁርጠት ይኖራል ደም መፍሰስ ይበዛብናል ሌላ ደግሞ እርግዝና የመፈጠር እድሉ ከ1% ያነሰ ቢሆንም ያቺ 1% ካጋጠመች ግን ጽንሱም የሆነው ከማህፀን ውጪ ነው በተጨማሪ ደግሞ ከአባላዘር በሽታ ከመሳሰሉት ነገር አይከላከልላችሁም ስለዚህ ለማን ነው ሉፕ ኮንትራሴፕቲቭን ሪኮመንድ የምናደርገው አንደኛ ረዘም ላለ ጊዜ መውለድ ለማትፈልግ ሴት በተጨማሪ ደግሞ ሜንቴናንስ ማትፈልግ በየቀኑ ኪኒን መዋጥ ምናምን ኢነርጂ ለሌላ ሴት እና ደግሞ ኤስትሮጅን ያለበት መከላከያ መውሰድ ማትችል ከሆነ ማለትም እድሜዋ ከ35 ዓመት በላይ ከሆነ ማይግሬን ካለባት ኦር ደግሞ ከዚህ በፊት ደም መርጋት አይነት ችግር ካለባት ሉፕን የበለጠ ሪኮመንድ እናደርጋለን ኦር ደግሞ በዚህ 5 ቀን ውስጥ ኢመርጀንሲ ኮንትራሴፕቲቭ ማለትም ድንገተኛ ያልታሰበ ግንኙነት ከተፈጠረ የዛኔ ሉፕ መጠቀም ስለዚህ ኮሜንት ሴክሽን ላይ ሴት ልጅ ምንም አይነት ጉዳት የለውም ብላችሁ የምታስቡት መከላከያ ምን እንደሆነ ንገሩ